ማቴዎስ ወንጌል ምዕራፍ 3 የመጥምቁ ዮሐንስ ስብከት። በዚያ ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ። ስብከቱም ንስሐ ግቡ መንግሥተ ሰማያት ቀርባለችና የሚል ነበር። በነቢዩ በኢሳይያስ እንዲህ ተብሎ የተነገረለት እርሱ ነው። በምድረ በዳ የጌታን መንገድ አዘጋጁ፣ ጎዳናውንም አስተካክሉ እያለ የሚጮህ ድምፅ። የዮሐንስ ልብስ የግመል ጠጉር ሲሆን ወገቡንም በጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበር። ከኢየሩሳሌም ከመላው ይሁዳና በዮርዳኖስ ዙሪያ ካለው አገር ሁሉ ሰዎች ወደ ዮሐንስ ሲጎርፉ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በእርሱ እጅ ይጠመቁ ነበር። ብዙ ፈሪሳውያንና ሰዱቃውያንም ወደሚያጠምቅበት ስፍራ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድታመልጡ ማን መከራችሁ? እንግዲህ ለንስሐ የሚገባ ፍሬ አፍሩ። አብርሃም አባት አለን በማለት አታስቡ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንደሚችል እነግራችኋለሁና። እነሆ ምሳር የዛፎቹን ሥር ሊቆርጥ ተዘጋጅቷል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ለንስሐ በውኃ አጠምቃችኋለሁ። ነገር ግን ጫማውን መሸከም ከማይገባኝ ከእኔ የሚበረታ ከእኔ በኋላ ይመጣል። እርሱም በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውንም ፈጽሞ ያጠራል። ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። በዚያ ጊዜ ኢየሱስ በዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን ይህም አይሆንም፣ እኔ በአንተ መጠመቅ ሲያስፈልገኝ እንዴት አንተ ወደ እኔ ትመጣለህ ብሎ ተከራከረ። ኢየሱስም ግድ የለም ፍቀድልኝ፣ ይህን በማድረግ ጽድቅን ሁሉ መፈጸም ይገባናልና አለው። ዮሐንስም በነገሩ ተስማማ። ኢየሱስም እንደተጠመቀ ከውሃው ወጣ። ወዲያውኑ ሰማይ ተከፍቶ የእግዚአብሔር መንፈስ እንደ ርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ።